ሰላም እንዴት ነው ማዘር? ሰላም ነው? እንዴት ነው? ደህና ነው? እኔ ባላደራው እባላለሁ እና እርሶ ያሉበትን ነገር ሰዎች ጠቁመውኝ ለመጠየቅ ነው እርሶን የመጣሁት። እስቲ ያሉበትን ሁኔታ ቀርብ። እሺ እኔ በአጋጣሚ እንደዚህ ስራ ሰርቼ ዞር ስል የሳሙና እንትን የተባለ ነው የተደፋ ዕቃ የታጠበበት ሳሙና ዳልጦኝ ወደኩኝ። ያው እንትን እግሬ እንትን አለ ዞረ እንትን አለ። አሁን ስታከም ቆይቼ ነበረ የቤት ሆስፒታል ለሁለት ዓመት ሆኖኛል። 2 ዓመት አለ የተቆከምኩ ምን እያልኩ ነበር። አሁን በመጨረሻ ደግሞ የቤት ሆስፒታል የደም ስር መበጠስ ነው ጅማት ልገሳ ያስፈልገዋልና እዚህ ሀገር ስለማይቻል ውጭ ሄደሽ ነው መታከም የምትችይው ብሎ አሰናበት። ግን ለ2 ዓመት ግን ክትትል እያደረጉልኝ ደህና እያከሙ ብረቱን ላገብቶልኝ እየታከምኩ ነበረ። ግን ከአቅማቸው በላይ ስለሆነ ወደ ውጭ ሄዶሽ መታከም ነው። ወደ ውጭ ሄዶ ደግሞ ለመታከም እኔ ብዙም አቅም የለኝም። ያው ለመታከም ከእጅ ወደ አፍ ነው። የረባም ስራ ያለው ቤት ውስጥም የለም። እኔ ነበርኩ እንደውም እየሰራው ማገዘው። ባለቤቴም ብዙም ስራ የለውም። የቀን ስራ ነው። ሲኖር ይኖር ሳይኖር አይኖርም። በዚህ ነው። ልጆችም ያው በእኔ ምክንያት ቤት ተቀምጠዋል። እነሱ እንኳን ትንሽ እየሰሩ ተጋገዝ ነበር። ቁጭ ብለናል እንግዲህ ሁላችንም ያው ለዛ ነው። አሁን እንግዲህ ያው የኢትዮጵያ ሕዝብ እያየ ያቀሙን እርዳታ እንዲያደርግልኝ ማጸናል። ምንድን ነበር የሚሰሩት ስራ? እኔ በአረብ ሀገር 7 ዓመት ቆይቼ ነው የመጣሁት። ከዛም በኋላ ከአረብ ሀገር ተመላሽ እንደ ድርጅት አስተምሮኝ የጽዳት ስራ ሰራ ነበር። ጽዳት ስራ ውስጥ እየሰራሁ ነበር የምተዳደረው። እዛም አንድ ወድቄ አውቃለሁ፣ ግን የእኛን እንደዚህ ከፋ ጉዳት አልነበረብኝም። እዚህ መጨረሻ ስወድቅ ነው እንግዲህ እንደዚህ ጉልበቴና እንትን ተላቆ ደም ስሬ ተበጥሷል ተብዬ ነው እንትን ያልኩት። እንግዲህ መቆም አልችልም። 2 ዓመት ያው መንገድ ደጅ ላናፍቆኝ መንቀሳቀስ አልችልም። በሰው እርዳታ ነው እንትን የምለው። እንትን ለመሽናትም እነሱ ተሸከመውኝ ነው። ችግር የለም። በዊልቸር እንኳን እንዳንቀሳቀስ ዊልቸር የመግዛት እንኳን አቅም የለኝም። አንድ ዘመድ ሰጥቶኝ ነበር ለትንሽ ጊዜ። እሱም ቤተሰቦቹ በሽተኛ ስለሆነ መልሰው ወሰዱ። ስለዚህ ሐኪም ቤቱ ምናምን ለመሄድ ይሰጠኝ ነበር ልጁ እግዚአብሔር ይስጦሱ። እሱም ደግሞ ቤተሰቡን እናቱ በሽተኛ ስለሆነች እዛን ነበር ብሎ ተናለ። በሱ እንኳን እቺን ፀሐይዋን እንኳን ናፍቃኛለች። ደጅ ለመውጣት እንትን ለማለት እንኳን ከባድ ነው። ህይወት አስቸጋሪ ነው። ደጅ ተሯሩጠ መኖር የምትችል ቤት ውስጥ ታስረ ስትቀመጥ 2 ዓመት ሙሉ እኔ የታመምኩ እንኳን አይመስለውም ሰው። በብዛት እንደው ልጆቹ ሲያገኝ እናታችሁ እንደለመደች ውጭ ሄደች ምናምን ነው የሚላቸው። ኧረ ታማለች ምናምን ሲል ሰው ደንግጦ ነው ገብቶ እንኳን ሊያየኝ እንኳን የሚል። እግዚአብሔር ይመስገን እስካሁንም በሰው እርዳታ ነው ብዙ እግዚአብሔር ይመስገን የመጣውም ያቀሙና አድርጎልኝ ነው እንትን ብለው እንግዲህ እግዚአብሔር ጋር እንግዲህ ቆሞ መሄድ እናፍቃል። አይዞት። ልጆቹ አሁን እርሶን እያገዙ ነው ስራ ማይሰሩት? አዎ እሷ በተለይ እሷ የግል ተቀጣሪ ሰርታ ነበር። ያው ቤት ውስጥ አንዳንድ ነገር እሷ ትረዳ ነበር። እኔም እሷም ተጋግዘን ያው ቤቱ የኑሮውን ነገር ታውቃለች። አሁን እሷ ደግሞ እሷ ካሌለች ደግሞ ሌሎች ወንዶች ስለሆኑ አንዱም ትንሽ ተማሪ ነው፣ አንዱም እሱም ጧት ወጥቶ ማታ ተሯሩጦ ያገኘውን ይዞ ይመጣል። እሷ ደግሞ ከኔ ጋር ናት። ምንም ማድረግ አይቻልም። እሷ ካሌለች የቤቱን ነገር ያው እኔንስ ማን ከፍ ዝቅ ያደርገኛል? ያንን ነገር ነው በማለት እሷ ያው ቤት ውስጥ ቁጭ ብላለች። ይሄን አስቸጋሪ ነው። አይዞት የኔ እናት። ምናልባት አሁን በሕክምና ለማግኘት እርሱ ቀጣዩ እንትን ምንድነው? ውጭ ሀገር ሄደው እንዲታከሙ ነው? አዎ ቦርዶቹ ጽፈው ሰጥተውኛል። ወረቀቱ ቦርዱ ጽፎ ሰጥቶኛል። ውጭ ሀገር ሄደው እንትን እንዲታከሙ። እሷ እንኳን ባስችል ወንዱ ልጅ አብሮኝ ሄዶ ሊያሳክመኝ ፈቃድ ሁለት ተሰጥቶን እንትን ብሎል። ምን ያህል ያስፈልጋል ተባሉ? ወደ 2 ነጥብ ተብሏል። $15,000 ነው በእነሱ የተባለው። ከዛ ወረቀት ልኮ ዶክተር ልጅ ነበረ ልኮ
ሲጠይቅ ወደ $15,000 ያስፈልጋቸዋል። በዚህ ሲሰለው ወደ 2 ያስፈልጋል። ያው እንግዲህ እንደምታየው እንግዲህ ወይዘት እኔ ባላደራው እባላለሁ ቅድም እንደነገርኩትና እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች ደርሶ ላሉ እናቶች አባቶች አደራ አድርስ እያሉ ይልኩኛል። እኔና እንደው እርሱንም ለመጠየቅ ስለመጣን እቺን ብር ያዙና 10,000 ብር ነች። እግዚአብሔር ይስጥልኝ። አሜን። እግዚአብሔር ይስጥልኝ። እነሱም ባሉበት እግዚአብሔር ይጠብቃቸው ከእንደዚህ አሜን። ከመጥፎ አደጋ ከክፉ ነገር እግዚአብሔር ይጠብቃቸው። አሜን። ከብዙ ነገር ወንድም ከማለት አሜን። የሰዎች ከምጠበቅ ሁሉንም ነገር አንተንም እግዚአብሔር ይጠብቃቸው። እነዚህ ሊጨምርልዎት የኔ እናት 20,000 ብር ነው። ይሄ በድምሩ አንድ ላይ 30,000 ብር ነውና ይሄንን ገንዘብ እኔ ከራሴ ኪስ ሳይሆን የሰጠሁት እዚህ ሀገር ውስጥ ያሉና ውጭ ሀገር የሚኖሩ ሰዎች 50 ብር አዋጥተው ነው የ50 ብር ቻሌንጅ ብለን ጀምረን እነሱ ያሰባሰቡት ገንዘብ ነውና እነሱም በያሉበት ምርቃት ይመርቋቸው። እሺ እግዚአብሔር አሜን። እግዚአብሔር ይስጥልን። በያላችሁበት እግዚአብሔር ይጠብቃችሁ፣ ከክፉ ነገር ሁሉ ይጠብቃችሁ። ቤተሰቦቻችሁን ሁሉ ባሉበት ሰላምና ፍቅር ይስጣችሁ። እግዚአብሔር ይስጣችሁ። አንተንም እግዚአብሔር ይስጥ። ለሰው ደራሽነት ብዙ ጊዜ ካለው እግዚአብሔር ለሰው ትደርሳለህ። እግዚአብሔር ይድረስልህ ነው ለሰው እንደምትደርስ አሜን። በእኔ ደረሰውን በማንም አይድረስ። እግዚአብሔር ሁሉም ባሉበት ይጠብቃችሁ። አሜን። መድኃኒዓለም ድንግል ማርያም ከነ ልጇ ትጠብቃችሁ። አሜን አሜን። እግዚአብሔር ይስጥልን። አሜን። ምናልባት ይሄንን ቪዲዮ የሚያዩት ሰዎች እርሶን ማገዝ መርዳት የሚፈልጉ ካሉ የስልክ ቁጥሮትን ወይም ደግሞ የባንክ አካውንት ይንገሩ። 07 12 እሺ 12 32 እሺ 58 41 ይሄ የኔ ስልክ ቁጥር ነው። የባንክ አካውንቴ 1000 57 እሺ 32 83 3 እሺ 29 ማን ነው የሚለው ስሙ? ሄለን አየለ። አሁን እሷ እዚህ ካጠገቤ እኔ መንቀሳቀስ ስለማልችል በእሷ አካውንት ነው የሚገባው። እንትን ስልክ ቁጥሩ ያው የኔ ስልክ ቁጥር ነው እዚህ ላይ ያለው። እግዚአብሔር ጨርሶ ይማሩት። እንግዲህ ያው ጥሩ ነገር ይፈጠራል ብዬ አስባለሁ። መልካም ጊዜ ይሁንልህ። ደህና ሁኑ። እሺ ቻው። መልካም ጊዜ። እሺ